ለምንድን ነው የምታስቸግራቸው እንዳይደጉሱ? ምን መጽሐፉን እንዳይደጉሱ? ምን አገባህ? ምን ያገባህ? ምን ይመለከታል? ስልጣን ላይ ብለህ ነው እንዴ? እኔ እኮ ያየሩ ነኝ። ጀግናው ሳጥናኤል አጋድርኤል አዛዝኤል ነኝ። ጋርድኤል ነው አጋድርኤልም አዛዝኤልም በተለው ሌሎችም ብዙዎቹም እና ታዲያ ሁሉም ማድረግ ስልጣኔ ነው። እናስ እንዳይደጉሱ ነው የምትታገለው? እንዴት ነው? ለምን ሁሉ ህዝብ የሚጠቀምበት ስለሆነ የተለያየ ራእይ ያየ እዚህም መድረኩ ላይ እየወጡ ብዙ ተአምራት ስለተናገሩ እሱም ደግሞ በዚህ በድጉሰት ሙያ የሰለጠነ ስለሆነ ሰርቶ ለእያንዳንዱ ግለሰብ የሚያድል ስለሆነ ይሄ ነገር ከወዲሁ መቀጨትና መቋረጥ አለበት ብዬ ነው ተነሳሳሁት። የተነሳሳው አሁን ይሄም ብቻ አይደለም። እጁን መኮርተም ቆልፌው ነበረው። ማን ፈርቼ ሁሉን በእጄ አንበርክኬ ጨብጬ አንበርክኬ የምገዛ እኮ ነኝ። ማን ነው ስም? ሳጥናኤል ነኝ። የተለያየ ትንታኔ ስሜ አዛዝኤል አጋድርኤል የምባለው እኔ ነኝ። ዓለም በሙሉ እኔ ነኝ የማንቀጠቅጣት፣ እማብረከረካት፣ እማናውጣት በቤተ መቅደሱ ገብቼ እንደ ቴፕ ሪኮርደር የማሽከረክራቸው እኔ ነኝ። ማን ነው ስም? ሳጥናኤል። ጥንተ ስሜ ሳጥናኤል፣ በአሁኑ ዲያብሎስ ነኛ። እንዴ በድፍረት ዲያብሎስ ነኝ ትላለህ? ምን ትበል ታዲያ? አሁን እኮ በጽኑ እጅ ተይዤ ነው። እያንዳንዱንማ ማሽከርከርና መድፋት ይሄም እንኳን ሌት ተቀን የሚጸልየውን አልቻልኩትም ነበር። በአጋጣሚ ስልቶች እየተጠቀምኩ ስራ ሲሰራ እየጸለየ ነው። አቡነ ዘበሰማያት የሚለውን ይጸልያል፣ እየሰራ ይጸልያል፣ እየሰራ ጸሎተ ምንድን የሚለውን ይጸልያል። ጸሎተ ምንድን ነው? በቃ እሱ ነው። አትጠራም እሷ። ማን ነው ስሟ? 21 ይቀላል። 21 ማለት ይቀላል። ይሄ በጣም ሲምፕል ነው። ቀላል ነው። ሲምፕል ነው። 21 በጣም ቀላል። እሷን አራቱን ፊደላት ግን መጥራት በጣም ተራራን በደማመ